ይህ ዱርዬና ጋጠወጥ የሆነ ተማሪ የትምህርት ቤት መምህራቸውን ጭኑ ላይ በማስቀመጥ ጸጉሯን እየነካካ ከጓደኞቹ ጋር በመሆን ቪዲዮ በመቅረጽ ያላግጡባታል። እቺ መምህር ይህንን ልጅ የምትበቀልበትን አሪፍ የሆነ ሐሳብ ለማምጣት ተዘጋጃለች። ተሳክቶላት በቀሏን ትወጣ ይሆን? ዛሬ የእነዚህ መጨረሻ ላይ ያሳየን የሚችልን አሪፍ የሆነ ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ስለማልጠራጠር ቪዲዮውን ላይክ፣ አዳዲሶች ሰብስክራይብ ማድረጋችሁን አትርሱ። ወደ ፊልሙ እንለፍ። ይመቻችሁ። ፊልሙ ሲጀምር በትምህርት ቤት ውስጥ ዋና ጨካኝና ጉልበተኛ የሆነውን ሱጋንግ የተባለን ተማሪ እያሳየን ነው። በሚያደርጋቸው ድርጊቶች ምክንያት ትምህርት ቤት ውስጥ የሚፈራና ተደማጭነት ያለው ተማሪ ነው። ቤተሰቦቹ ትላልቅ ባለስልጣናት ሲሆኑ ትምህርት ቤት ውስጥ የፈለገውን ነገር ሲያደርግ ተማሪም ሆነ መምህራን ማንም ሊናገረው አይፈልግም። ምክንያቱም ተከትሏቸው የሚመጣው መዘዝ በጣም ብዙ ነውና። ተማሪዎችን ራሳቸውን እስኪስቱ የሚደበድባቸው ሲሆን አንዳንዴም ተማሪዎችን ልክ እንደ አቦሰም ያጫውታቸውና እርስ በርስ እንዲመታቱም ያደርጋቸዋል። ተማሪዎችን እንደዚህ በሚያደርግ ሰዓት ጓደኞቹ ቪዲዮ እየቀረጹ ማህበራዊ ሚዲያ ላይ ይለቁት ነበር። በዚህም ድርጊቱ ሙሉ የትምህርት ቤቱ ተማሪ በሚባል ደረጃ ሁሉም ተማሮበታል። አንዳንዴም ተማሪዎችን በሚደበድብ ሰዓት ድምጻቸው በትምህርት ቤቱ ስፒከር ውስጥ እንዲተላለፍ በማድረግ ከፍ ባለ ድምጽ እየሳቀ በጣም ብዙ ተማሪዎችን ያበሳጭ ነበር። አንዳንዴም የተማሪ ወላጆች ጉሊት በሚሸጡ ሰዓት ወደ እነሱ በመሄድ የሚሸጡትን ነገር መሬት ላይ እየበተኑ እላዩ ላይ ቆሻሻ ነገር በማድረግ እንዲበሉ የሚያደርጉ ሲሆን ወላጆቻቸው እንዲሰቃዩ የማይፈልጉ ተማሪዎች አጸፋቸውን ራሳቸው በመቀበል ወላጆቻቸውን ከጥቃት ለማዳን ይሞክራሉ። ምን አለፋችሁ በሱጋንግ ያልተማረረ ተማሪ የለም። ከጊዜያቶች በኋላ ሲሚን የተባለች አንዲት መምህር ወደዚህ ትምህርት ቤት በትርፍ ጊዜዋ ለማስተማር ትቀላቀላለች። ለባልደረቦቿ ጥሩ ፈገግታንና ስነ ምግባርን ታሳያቸዋለች። እናም በቀድሞ ህይወቷ ቦክሰኛ እንደነበረች ማንም ምንም የሚያውቀው ነገር አልነበረም። በአንዳንድ የስነ ምግባር ጉድለቶች ከስፖርቱ ዓለም ብትባረርም አሁን ላይ በጨዋ መልክ ህይወቷን ለመኖር እየሞከረች ነው። እናም ከአለቆቿ የሚደርስባትን ወቀሳ እንኳን ያለምንም ቅሬታ እየተቋቋመች ንዴቷን ብቻዋን ስትሆን ብቻ ነበር የምትወጣው። አለቆቿ ሱጋንግ ከሚባል ተማሪ እንድትርቅና ምንም ነገር ሲያደርግ ብታይ እንኳን ችላ ብላ እንድታልፈው አስጠንቅቀዋታል። ለምን መምህሮችና ተማሪዎች ይህን ልጅ እንደዚህ እንደሚፈሩት ባይገባትም ነገር ግን ያሉትን ተቀብላለች። አንድ ቀን በመደበኛ የሥራ ቀኗ ላይ ሱጋንግ ሚንሱክ የተባለን አንድ ልጅ ጭንቅላቱ ላይ ፌስታል በማድረግ ክፉኛ ሲያሰቃየውና ሲደበድበው ትመለከታለች። ታገላግላቸውም ስትል የሆነ ልጅ ጎትቶ ያስቀራታል። ሱጋንግ ልጁን ጭካኔ የተሞላበት ክፉኛ የሆነ ምት ሊመታው ራሱን እያዘጋጀ ነው። ልጁ በተደረገበት ፌስታል ምክንያት እይታው ስለተጋረደ ምን ሊደረግ እንደሆነ ስለማይገባው ያለ እንቅስቃሴ ቀጥ ብሎ ነው የሚቆመው። እናም ሱጋንግ ልጁን ሊመታው እየሮጠ በሚሄድበት ሰዓት ሲሚን ከየት መጣች ሳይባል በድንገት የመጣች በማስመሰል መሃላቸው ትገባለች። በዚህ ብቻ አላበቃችም። ሱጋንግን ክፉኛ ነበር የመታችው። በተፈጠረው ነገር እሷ የተጎዳች በማስመሰል ምን ሆነ ነው እንደዚህ መታኸኝ ትለዋለች። ሱጋንግም ድንገተኛ ስለመሰለው ምንም ሊያደርግ አልፈለገም። እሷም ልጁ ላይ የነበረውን ፌስታል ከጭንቅላቱ ስታነሳው ልጁ የራሷ ተማሪ ሆኖ ታገኘዋለች። እናም ሱጋንግንም ጨምሮ እዛ ጋር የነበሩትን ተማሪ አሁኑን ወደ ክፍላችሁ ሂዱና ተማሩ ትላቸዋለች። በዚህ ሰዓት ሱጋንግ በጣም በሚያስፈራ አይን ያያታል። ነገር ግን እሷ ይህንን ችላ በማለት ጥላቸው ትሄዳለች። በማግስቱ ሚንሱክ የተባለው ተማሪ ወደ ሲሚን በመቅረብ ለረጅም ጊዜ መምህሮችን እርዳታ ጠይቄ ነበር፣ ነገር ግን የትኛውም መምህር የሱጋንግን ቤተሰብ ኃይልና ተጽዕኖ በመፍራት ሊረዳኝ ፈቃደኛ አልነበረም። ለፖሊሶች እንኳን አመልክቼ ማስረጃ የለህም በማለት ክሴን ሰርዘውታል። የመኖር ተስፋዬን ባጣው ሰዓት ነበር ተስፋዬን ሽልኝ እያለ ላደረግሽልኝ ነገር በጣም አመሰግናለሁ ይላታል። ሲሚን የልጁን እንባ ባየች ሰዓት በጣም ልቧ በሐዘን ይሞላል። ይህንን ልጅ በደንብ መርዳት ትፈልጋለች። ነገር ግን ከስራዋም አንጻር ችግር ሊደርስባት ስለሚችል ግራ እየገባት ነው። የሙሉ ጊዜ መምህራኖች እንኳን ይህንን ማስቆም ካልቻሉ እኔ በትርፍ ሰዓቴ እየሰራው እንዴት ይህንን ማድረግ እችላለሁ እያለች ከራሷ ጋር በጣም ትከራከራለች። ነገሩንም ልትወው ብታስብ ነገር ግን ህሊናዋ እምቢ ይላትና አንድ ሐሳብ ይመጣላታል። የትምህርት ቤቱ ድረገጽ ላይ በመግባት በማይታወቅ አካውንት ሱጋንግ በጣም ብዙ ተማሪዎችን እየበደለ እንዳለና ይህንን ድርጊቱ ሊያስቆሙት እንደሚገባ የሚናገር መልእክት በመጻፍ ፖስት ታደርጋለች። በማግስቱ ይሄ መልእክት ሁሉም ተማሪና መምህሮች ጋር በመድረሱ ሁሉም ሰው በጣም ተደናግጧል። ባልተጠበቀም መልኩ ትልቅ ባለስልጣን የሆነችው የሱጋንግ እናት ወደ ትምህርት ቤቱ ትመጣለች።
ርዕሰ መምህሯንም ሳይቀር እያመነጫጨቀቻት ማነው የልጄን ስም የሚያጠፋው? ሁላችሁም ዋጋችሁን ታገኛላችሁ እያለች በጣም ትዘትባቸዋለች። ሁሉም መምህራን በጣም የፈሩ ሲሆን ጮክ ብሎ የሚተነፍሰው እንኳን አልነበረም። ሁኔታው በጣም ተጋግሎ ነገሩ የዋዛ አልመስል ሲላት ሲሚን እየፈራች መሬት ላይ ትንበረከክና ይቅርታ እየጠየቀች እሷ እንዳደረገች ትናገራለች። የሱጋንግ እናትም በጥፊ እየመታቻት አሁኑኑ ከዚህ ትምህርት ቤት እሷን እማታባሯት ከሆነ ይህ ትምህርት ቤት ችግር ላይ ነው የሚወድቀው እያለች ትዘትባቸዋለች። ይሄ ሁሉ ክስተት በሚከናወንበት ሰዓት ሱጋንግና ሚንሱክ በመስኮት በኩል ይህንን ነገር እያዩ ነበር። ሱጋንግ ከምንጊዜውም በላይ የማይበገርነት ስሜት እየተሰማው ለሚንሱክ መቼም ቢሆን ከእጁ ሊያመልጥ እንደማይችል እየነገረው ለጓደኞቹም ከዛሬ ቀን ጀምሮ ሲሚን አዲሷ ኢላማቸው እንደሆነች ይነግራቸዋል። ሱጋንግም ወደ ዋናው ርዕሰ መምህር በመሄድ ሲሚንን ካባረራት ነገሮች አስደሳች እንደማይሆኑና እንዳያባረራት በደንብ አድርጎ ያስጠነቅቀዋል። ማታ ላይ ሲሚን ሱፐርማርኬት ውስጥ ቁጭ ብላ ከስራ ልትባረር እንደሆነ ስላሰበች በጣም ተጨንቃ ነበር። ሱጋንግ ከርቀት እየተከታተላት እንደሆነ ምንም የምታውቀው ነገር አልነበረም። ልክ እንዳየችውም ከጓደኞቹ ጋር በመሆን ወደ ሱፐርማርኬቱ ግር ብሎ ይገባሉ። ሱጋንግም ጎትቶ እግሩ ላይ ያስቀምጣትና አጸያፊ ቃላቶችን እየተናገራት ጸጉሯን በመነካካት የሚላትን ነገር የምታደርግ ከሆነ ችግር ውስጥ እንደማትገባ ይነግራታል። ሲሚን ንዴቷን እንደምንም እየተቆጣጠረች ተነስታ ልትወጣ ስትል መንገዱን በመዝጋት ያስቆሟትና ችግር ልትፈጥር ካሰበች አሁን የተቀረጹትን ቪዲዮ በየሶሻል ሚዲያ እንደሚለቁትና ችግር ውስጥ እንደምትገባ አስጠንቅቀዋት ሁለተኛም ከሱ ጋር እንዳትፎካከርና ሁለተኛ እድል እንደማይኖራት ያስጠነቅቃትና ያስወጣታል። ከዛም እንደወጣች በመንገድ ላይ አንድ ሰውዬ ይገጫታል። ይቅርታ በመጠየቅም ፋንታ ጭራሽ ይመታታል። ሲሚን ምንም መናገር ባትፈልግም ፊቷ ላይ ንዴት ይታይ ነበርና ጭራሽ ትናደጃለሽ እንዴ በማለት አሁንም ይመታታል። ከዚህ በላይ ግን ንዴቷን መቆጣጠር አልቻለችም። ሰውየውም በድጋሚ ሲመታት ሲሚን አንድ እርምጃ ወደ ኋላ በመራመድ እግሯን በማንሳት ሰውየውን ጭንቅላቱን ትመታዋለች። ሰውየው ከወደቀበት እንኳን አልተነሳም። ሲሚንም ከዛ አካባቢ እየሄደች እነዚህን ሰዎች መበቀል እንዳለባት ለራሷ ቃል ትገባለች። ይህ በእንዲህ እንዳለ ሲሚን ምን እንዳሰበች ምንም የማያውቀው ሱጋንግ አንዳንድ ተማሪዎችን በባስኬትቦል መጫወቻ ስፍራ ላይ ያሰቃያቸው ነበር። ይሄ ድርጊቱም ሲሚንን እንድትወስን ያደርጋትና ፊቷ ላይ የድመት ጭንብል በመልበስና ከተደበቀችበት በመውጣት በቁጡ መንፈስ ሄዳ ክፉኛ ትመታዋለች። የአጸፋ ምላሿ በጣም ከባድ ነበር። ሱጋንግ እየደነገጠ ማንነቷን ቢጠይቃትም ነገር ግን ማንነቷን ለማሳወቅ ፈቃደኛ አልነበረችም። አንድ ኃይለኛ ቦክስ ስታቀምሰው ሱጋንግ በጣም ይናደድና ኃይለኛ ድብድብ ውስጥ ይገባሉ። በሁኔታው ሱጋንግ ብቻ ሳይሆን እንደዚህ ሲመታ አይተውት የማያውቁት ጓደኞቹም በጣም ደንግጠዋል። ሱጋንግ ድብድቡን ቀጥሎ ማንነቷን ማወቅ ስለሚፈልግ ፊቷ ላይ ያደረገችውን ጭንብል ሊያወልቅ ይሞክራል። ነገር ግን ሲሚን ፈጣን ስለነበረች እግሩን ይዛ መሬት ላይ ትገለብጠውና ክፉኛ ትጎዳዋለች። ሱጋንግ ክብሩን ለማስጠበቅ ከወደቀበት በመነሳት አሁንም ሊያጠቃት ይሞክራል። ሲሚን የዋዛ አልነበረችምና አሁንም ትመታዋለች። ሱጋንግም ጓደኞቹን ኑና መቷት በሚላቸው ሰዓት በድንገት ፖሊስ ይመጣል። ሁሉም ሰው ከዛ አካባቢ ይበታተናል። ሲሚንም ባደረገችው በቀል በጣም ደስ ብሏታል። በዚህ ሰዓት ፋት የተባለ አንድ ልጅ በሄደችበት ተከትሏት ማንነቷን ማወቅ ችሎ ነበር። በእነሱ ጋንግ የሚሰቃይ ተማሪ ስለነበር ይህንን ነገር ያደረገችው መምህራቸው በመሆኑ በጣም ተደስቷል። በማግስቱ ሱጋንግ ትላንትና መደብደቡ በመምህራኖች ሁላ ሳይቀር ትምህርት ቤት ውስጥ እንደ ጉድ እየተወራ ነው። ባለድመት ጭምብሉ ማን እንደሆነ ባያውቁም ነገር ግን ፊታቸው ላይ ደስታን ይታይ ነበር። ሲሚን ምንም እንደማያውቅ ሰው ስለ ጉዳዩ ከነሱ ጋር ታወራ ነበር። በወቅቱ የተቀረጹ አንዳንድ ቪዲዮዎች እየወጡ ነበርና እስከዛሬ ሲበደሉ የነበሩ ተማሪዎች በጣም ደስ ብሏቸዋል። በየቦታውም የድመት ስዕል በመሳል ሱጋንግን ያናድዱታል። የሚቀመጥበት ወንበር እንኳን አልቀራቸውም። 누구지시냐? ለመጀመሪያ ጊዜም አንዳንድ መምህሮች ስነ ስርዓቱን እንዲይዝ ያስጠነቅቁታል። ንዴቱን መቆጣጠር ያቃተው ሱጋንግ ጓደኞቹን ይዞ በመኪና ከትምህርት ቤቱ በመውጣት መሄድ ይጀምራሉ። መረጋጋት አቅቶት ጓደኞቹን እንኳን በንዴት ሲመታቸው ነበር። በዚህ ሰዓት አንደኛው ጓደኛቸው አንድ ክፉ የሆነ ሐሳብ ያመጣል። እናም በሐሳባቸው መሰረት ማታ ላይ ሚዙክን ጠርተውት ራቁቱን እንዲሆን በማድረግ ጭንቅላቱ ላይ ፌስታል አድርገው ከትምህርት ቤቱ ፎቅ ላይ በደረጃ ወርዶ ሄዶ ምግብ ገዝቶ እንዲመጣ ያዙታል። ይህንንም ድርጊት ብዙ ሰዎች ቪዲዮ እየቀረጹት ነበር። ሚዙክም በቻለው ፍጥነት ወርዶ ምግቡን ሊገዛ እየሮጠ ይሄዳል።
በመንገድ ላይም የሚያዩት ሰዎች እብድ እያሉ ይሳለቁበታል። ይህንን ያደረጉት ባለጭንብሉ ሰው ሚንሱክ መደብደቡን ስለሚሰማ መምጣቱ አይቀርም ብለው ነበር። ሚንሱክም ወደ ሱቁ ሲደርስ በትርፍ ሰዓቱ ሱቅ ውስጥ ሲሰራ የነበረው ፋቲ ይመለከተዋል። ከሱቁም በመውጣት በሞተር እየበረረ በመሄድ ሲሚንን ያገኛታል። እናም ከዚህ በፊት ያደረገችውን ነገር እንዳየና ያኔም ፖሊስ የጠራው እሱ እንደሆነ እየነገራት አሁንም ቢሆን ማንነቷን ሳትገልጥ ይህን ልጅ ሄዳ መርዳት እንዳለባት እየነገረ ይለምናታል። እንዳይታወቅባትም የራሱን ልብስ ይሰጣትና ሲሚን በፍጥነት ወደ ትምህርት ቤቱ ትደርሳለች። እዛ ደርሳ የሚንሱክን ልብስ መሬት ላይ ታይና ነገሩ እውነት መሆኑን ታረጋግጣለች። ሱጋንግም እቺ ባለ ጭንብል በድጋሚ መጣች በማለት የፑል ኳስ በማንሳት ይወረወርባታል። በውርወራው ባያገኛትም ትኩረቷ እንደተሰረቀ ስላወቀ በፍጥነት ሊያጠቃት ይሞክራል። ፊት ለፊቱ ያገኘውን ነገር እያነሳ በመወርወር ሊመታት ይሞክራል። በተቻለው አቅም እያጠቃት ሲሆን ሚንሱክም በተቻለው ፍጥነት የተባለውን ትዕዛዝ ለመፈጸም እየሞከረ ነው። ሲሚንም በንዴት አየር ላይ ዘላ ክፉኛ ትመታዋለች። ኃይለኛ ምትም ስለመታቸው አፉ በጣም እየደማ ነበር። በዚህ ሰዓት ሚንሱክ ወደዛ ቦታ ይደርሳል። ምግቡንም አስቀምጦ ከመሄድ ይልቅ ከዛ ይዞት በመጣው ቢላ ሱጋንግን ሊያጠቃው ፈልጓል። ሲሚንም በዚህ ሰዓት ሚንሱክ እሱን ከሚወጋው ይልቅ እሷ ብታጠቃው ስለሚሻል ሄዳ ዘላ ትመታዋለች። ነገር ግን በዚህ ሰዓት የሚንሱክ ቢላ እጇን ወቅቷት ነበር። እዛ ጋር የነበሩት ሁሉም በድንጋጤ ደርቀው ቀሩ። ሚንሱክም ባደረገው ነገር ደንግጦ መሬት ላይ ወደቀ። የተፈጠረው ነገር ከአእምሮ በላይ ሆኖ ሊያሳበደው ደርሷል። ለዓመታት ጉልበተኛ የሆነባቸውንም ሱጋንግ ዛሬ ካልገደልኩት እያለ በጣም እየጮኸ ነበር። ሚንሱክ ልክ እንደ እብድ እያደረገው ቢሆንም ሱጋንግ አሁንም የሚያሳስበው እቺ ባለ ድመት ጭንብል ማን እንደሆነች ማወቅ እንጂ የልጁ ማበድ አልነበረም። በማግስቱ ሱጋንግ ትምህርት ቤት ውስጥ ያሉት ወንዶችን እንዳለ ሸሚዛቸውን እየሰበሰበ እጁ ላይ ጉዳት ያለ ሰው መፈለግ ጀመረ። ሱጋንግ ባለ ጭንብሉ ሰው ወንድ እንደሆነ ነበር የሚያስበው። ሙሉ ትምህርት ቤት ውስጥ ሲፈልግ ቢውልም ነገር ግን ማንም ወንድ ላይ ጉዳት ሊያገኝ አልቻለም። ነገር ግን በድንገት የሆኑ ተማሪዎች በስኩተር ኮሪደር ላይ እየሄዱ ሳለ ሲሚን በዛ በኩል እያለፈች ነበርና በድንገት ይገጯታል። በትንሽ ንክኪ ብቻ እጇን በጣም እንደተጎዳች ሲመለከት ሱጋንግ ባለጭንብሏ እሷ ነች ብሎ ይደመድማል። ሲሚን ድንጋጤዋ በጣም በረታ። በዚህ ሰዓት ሱጋንግ እጇን በመጠምዘዝ ይዛትና ያኔ በሱፐርማርኬት ውስጥ ራስሽን ለማዳን አልሞከርሽም፣ ነገር ግን አሁን ለሰው ተቆርቁራሽ እኔን ለመጉዳት ሞከርሽ፣ ራስሽን እንደ አክተር ነው እንደምታዩ በማለት ጭንቅላቷ ላይ ፌስታል በማድረግ ያሰቃያት ጀመር። ከብዙ ማሰቃየትም በኋላ አንቺን እንደዚህ ከምገልሽ በቦክስ ሪንግ ውስጥ እንጋጠምና ሰዎች ፊት አውቀሽ ትሸነፊያለሽ፣ ያኔ ልታጠፊ የሞከርሽውን ክብሬን ትመልሻለሽ። በዚህ ሐሳብ እማትስማሚ ከሆነ ግን ሚንሱክ በቢላ እኔን ሊያጠቃ ሲሞከር የሚያሳይ ቪዲዮ አለ፣ እሱን ለፖሊሶች ሰጥቼ ልጁን መቀመጥ ነው ማስገባው ይላታል። ሲሚን ሁኔታው በጣም ያስፈራት ይመስላል። ይህ በእንዲህ እንዳለ ሲሚን የሥራ እድገት አግኝታ ከትርፍ ጊዜዋ ይልቅ በሙሉ ጊዜ ማስተማር እንደምትችል ይነገራታል። በዚህ ሰዓት ግን እሷ ጭንቀት ላይ ነች። ምክንያቱም ሱጋንግ ባለጭንብሏ ማን እንደሆነች ሊያሳውቅ ስለሆነ በመከራ ያገኘችውን ስራዋን ልታጣ ነው። በዛ ላይ የትኛውም ትምህርት ቤት ከዚህ በኋላ ሊቀጥራት እንኳን አይችልም። ምን ማድረግ እንዳለባት በጣም ጭንቅ ብሏታል። በሌላ በኩል ሚንሱክ ከነሱጋንግ ማንም እንደማያስጥለው ስላሰበ ራሱን ሊያጠፋ የፎቁ ጣራ ላይ ቆሟል። በዚህ ሰዓት ሲሚን ወደሱ ትመጣና ተስፋ መቁረጥ እንደሌለበት እየነገረችው ታቅፈዋለች። ከሱጋንግ ጋር በምታደርገውም ግጥሚያ የሆነ ነገር ማድረግ እንዳለባት ትወስናለች። ብዙም ሳይቆይ የሴሚስተር መዝጊያ ደርሶ ተማሪዎች ትልቅ የሆነ ፕሮግራም አዘጋጅተዋል። የሲሚንና ሱጋንግ ግጥሚያም የሚሆነው በዚህ ፕሮግራም ላይ ነው። በሁለቱም ጎራ በጣም ብዙ ደጋፊዎች አሉ። ሱጋንግ ዞሮ ዞሮ ግጥሚያውን እንደሚያሸንፍ ቢያቅም ነገር ግን ላለፉት 10 ቀናቶች ራሱን ሲያዘጋጅ ነበር። የሲሚን የተጎዳችውንም እጇን እየተገለባበጠ ክፉኛ ይመታታል። ብዙ ተማሪዎች ለሲሚን እየደገፉ ቢሆንም ነገር ግን ሲሚን በጣም እየተደበደበች ነው። በድንገትም ወደ ኋላ ያሳዘችው ጸጉሯ ሲበተን የድመት ጭንብል የምታደርገው ሴት እንደሆነች ብዙ ሰዎች ሲያውቁ በጣም ደነገጡ። ሱጋንግም ሲሚንን በደንብ ለማዋረድ ፊቷ ላይ ያለውን ጭንብል ለማውለቅ ይታገላታል። ሲሚን ግን ይህንን እንዲያደርግ አልፈቀደችለትም ነበር። ክፉኛም እየተደበደበች በድንገት ሚንሱክ እነዚህ ሰዎች እሷ ከተሸነፈች ይገሉኛል ብሎ ስላሰበ በፍርሃት እየተንቀጠቀጠ ትመለከተዋለች። ይህንንም ማየቷ በጣም ያነሳሳትና በተቃራኒው በተራዋ ሱጋንግን ትደበድበው ጀመር። ባልጠበቀው መልኩ እየተገለባበጠችም ትመታውና በጣም ታዳክመዋለች። የመጨረሻዋ ምትም የነበረው ይሄ ምት ነበረ።
내가 넣고 꿀린다. ሱጋንግ መቆም እንኳን በጣም ከብዶታል። በዚህ ሰዓት ሲሚን ፊቷ ላይ ያለውን ጭንብል ታወልቅና ማንነቷን ታጋለጣለች። ተማሪዎቹ ብቻ ሳይሆን ርዕሰ መምህሩና አስተማሪዎቹም ይህንን ባዩ ሰዓት በጣም ነበር የተደናገጡት። ነገር ግን ከዚህ ድንጋጤያቸው ጀርባ ለሲሚን ትልቅ ክብር ነበራቸው። የትምህርት ቤቱ ተማሪ ምን ያህል በሱጋንግ እንደተሰቃየ ግልጽ የሚሆነው በዚህ ሰዓት ነበር። ሁሉም ተማሪ ለሷ መደገፍ ይጀምራል። እሷም የመጨረሻ አጸፋዋን ለማድረስና ልትገላግለው ወስናለች። ሱጋንግ እንኳን ራሱን ለመከላከል ለመቆም እንኳን የሚሆን ኃይል አጥቷል። በዚህ ሰዓት ርዕሰ መምህሩ በፍጥነት ወደ ሪንጉ በመግባት አሁኑኑ ማቆም እንዳለባቸው ይነግራታል። ሱጋንግም ባዘዛት መሰረት እንደምትሸነፍ ስለሆነ የሚያውቀው አንተ ውጣ እኔ ገላግላታለሁ ይለዋል። ሲሚን ግን ያሰበችው ነገር ስለነበር በሱ ትዕዛዝ መሰረት አልሄደችም። በዚህም ምክንያት ርዕሰ መምህሩን በሚያስቅ ሁኔታ ጉዳት ይደርስበታል። ሲሚንም ጉዳት የደረሰበትን ርዕሰ መምህር እየተመለከተች ሳለ ሱጋንግ ይህንን አጋጣሚ በመጠቀም ይመታታል። ሲሚን ከዚህ በፊት የምትለማመደውን እያስታወሰች ኃይለኛ የሆኑ ምቶችን ትመታዋለች። ሚንሱክም ይህንን በሚመለከት ሰዓት እየተደባደበች ያለችው እሱን ወክላ እንደሆነ ስለገባው እንባ ይተናነቀዋል። በዚህ ሰዓት ነበር ሲሚን የሪንጉ ገመድ ላይ በመወንጨፍ ሱጋንግን ከጨዋታው ውጭ ያደረገችው። ሱጋንግ ከሪንጉ ወጥቶ ሚንሱክ ፊት ለፊት ነበር የወደቀው። ሲሚንም በመምጣት ማንቁርቱን ይዛ ይቅርታ እንዲጠይቀው ትነግረዋለች። ነገር ግን እሱ ይቅርታ እንደማይጠይቅ ሲናገር ሚንሱክም በዚህ ሰዓት ያንተ ይቅርታ አያስፈልገኝም፣ በአደባባይ እንዳወረድከኝ በአደባባይ ተዋርደሃል ይለውና ጥሎት ይሄዳል። በዚህ ሰዓት ሁሉም አዳራሹን ለቆ እየወጣ ሳለ ሱጋንግ አንድ ጣውላ አንስቶ ሲሚንን ሊመታት እየሮጠ ሲሄድ አይታው ነበርና ጭንቅላቱን ብላ ትደፈዋለች። የሱጋንግ እንቅፋት ሁሉም ተማሪዎች ስለሚያውቁት በዚህ ተግባሯ በጣም ነበር የተደሰቱባት። እሷም አዳራሹን ለቃ ወጣች። ከንግግሯ ይልቅም ድርጊቷ ጮክ ብሎ ተናገረላት። በዚህ ሰዓት ሲሚን በእቅዷ መሰረት መንቀሳቀስ ጀመረች። ከአንዳንድ ተማሪዎች ጋር በመሆን ሱጋንግ እዚህ ትምህርት ቤት ውስጥ ሲያደርግ የነበረውን ነገር እንዳለ ለፖሊስ ይናዘዛሉ። በዚህ ሰዓት እስከዛሬ በሱጋንግ ሲበደሉ የነበሩ ተማሪዎች ሲሚንን በመደገፍ እጃቸው ላይ የነበረውን ማስረጃ ይዘው ወደ ፖሊስ ጣቢያው ይመጣሉ። ፖሊስም በቂ የሚላቸውን የቪዲዮ ማስረጃዎች ማግኘት ስለቻለ ሱጋንግን በፍጥነት በቁጥጥር ስር በመዋል ወደ እስር ቤት ያስገቡታል። በሌላ በኩል ሲሚን ከሌላ ትምህርት ቤት አንድ ደብዳቤ የደረሳት ሲሆን በዳይሬክተርነት እዛ ትምህርት ቤት መታ እንድትቀጠር የሚናገር ደብዳቤ ነበር። ወደዛም ትምህርት ቤት ሄዳ ለእንደነ ሱጋንግ አይነት ያሉ ዱርዬ ተማሪዎች ዋጋቸውን ልትሰጣቸው ስትዘጋጅ እያየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀመጣችሁልኝ፣ አዳዲሶች ሰብስክራይብ፣ ይህንን ቪዲዮ ሁላችንም ላይክ እናድርገው። በቀጣይ በሌላ ፊልም እስከምንገናኝ ሰላም።